የተወደዳችሁ በሰኒ ዘሚካኤል የሚተላለፉትን ኦርቶዶክሳዊ ትምህርቶችን የምትከታተሉ ውድ ተከታታዮቻችን በእግዚአብሔር ስም ሰላም እላችኋለሁ። በቀደሙት ጊዜያት በኢትዮጵያ የክርስትና ሃይማኖት እንዲታወቅ ካደረጉት ቅዱሳን መካከል ኢትዮጵያዊ ጃንደረባ ቅዱስ ፍሬምናጦስን፣ ተስዓቱ ቅዱሳንን እና አፄ ካሌብን አንስተን ተመልክተን ነበረ። በዛሬው ዕለት ደግሞ የምንመለከተው ቅዱስ ያሬድና አፄ ገብረ መስቀል በምን አይነት መልኩ የክርስትና ሃይማኖት በኢትዮጵያ እንዲስፋፋ እንዳደረጉ እንመለከታለን። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ይከተሉን። ቅዱስ ያሬድ የኢትዮጵያ ቤተክርስቲያን የምትገለገልበትን ዜማ የደረሰው ቅዱስ ያሬድ ነው። የተወለደው በ500 ዓመተ ምህረት በአክሱም ከተማ ሲሆን እናቱ ታውኪሊያ አባቱ አብጅዩ ይባላሉ። ቅዱስ ያሬድ በዘመኑ የነበረውን ትምህርተ ቤተክርስቲያንን በሚገባ አጠናቆ እስከ መምህርነት የደረሰ ሊቅ ነበር። ቅዱስ ያሬድ ግዕዝ፣ ዕዝልና አራራይ ተብለው በሶስት የተከፈሉ የዜማ ስልቶችን የጀመረ ትልቅ የቤተክርስቲያን ባለውለታ ነው። ለዜማውም ድፋት፣ ሂደት፣ ቅናት፣ ቁርጥ፣ ጭረት፣ ርግርግ፣ ደረትና አንብር እንዲሁም ድርስ የተባሉ 10 ምልክቶችን እንዳዘጋጀ በትውፊት ይነገራል። ቅዱስ ያሬድ በብሉያት፣ በሐዲሳት፣ በቅዱሳን አበው ታሪክና በሰማዕታት ገድሎች ላይ መሰረት ያደረጉ 5 የዜማ መጻሕፍትን ደርሷል። እነዚህም የዜማ መጻሕፍቶች አንደኛ ድጓ፣ ሁለተኛው ጾመ ድጓ፣ ሶስተኛ ዝማሬ፣ አራተኛ መዋሥዕት፣ አምስተኛ ምዕራፍ ናቸው። ቅዱስ ያሬድ ዜማዎቹን በአራት ከፍሎ በክረምት፣ በበጋ፣ በመጸውና በጸደይ ወራት ከሚከሰቱ ተፈጥሯዊ ሁኔታዎች ጋር እያስማማ አዘጋጅቶታል። ከቅዱስ ያሬድ በፊት በኢትዮጵያ ቤተክርስቲያን ሥርዓተ ጸሎት ይፈጸም የነበረው የጸሎት መጻሕፍትን በውርድ ንባብና በለውሳስ በመድገም እንደነበረ ይታመናል። ከዚህ ሌላ ቅዱስ ያሬድ አንቀጸ ብርሃን የተባለውን ጸሎት መድረሱ ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱስ ያሬድ የቅድስና ማዕረግ ሰጥታ የመታሰቢያውን በዓል ግንቦት 11 ቀን ታከብረዋል። ቅዱስ ያሬድ እንግዲህ ለክርስትና መስፋፋት አስተዋጽኦ ካደረጉ ቅዱሳን መካከል አንዱና ዋነኛው ነው። ሌላው አፄ ገብረ መስቀል ነው። አፄ ገብረ መስቀል የንጉሥ ካሌብ ልጅ የሆነው አፄ ገብረ መስቀል በአባቱ እግር ተተክቶ ኢትዮጵያን ያስተዳደረ መንፈሳዊ መሪ ነው። አፄ ገብረ መስቀል ከአቡነ አረጋዊ ከቅዱስ ያሬድ ጎን ተሰልፎ በርካታ መንፈሳዊ ተግባራትን አከናውኗል። ከነዚህ መካከል አንደኛ በርካታ ገዳማትና አብያተ ክርስቲያናትን አሳንጿል። ሁለተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከውጭ ሀገራት ጋር የነበራትን መልካም ግንኙነት እንዲያድግና ከፍተኛ ደረጃ እንዲደርስ አድርጓል። ሶስተኛ በሀገራችን በዘመኑ ለነበሩ ገዳማትና አድባራት የመተዳደሪያ ርስት ጉልት እንዲያገኙ አስችሏል። አራተኛ የኢትዮጵያ ቤተክርስቲያን በኢየሩሳሌም ቅዱሳት መካናት እንድታገኝ አስችሏል። ከዚህ ሁሉ ጋር በተያያዘ በወጣትነት ዕድሜው የመነኮሰው ሙሴ የተባለው ልጁ ኢየሩሳሌም በሚገኙ የኢትዮጵያ ገዳማት ሙሉ ሕይወቱን በምንኩስና እንዳሳለፈ ይተረካል። አምስተኛ ከቅዱስ ያሬድ ጋር በመሆን የሆሳዕናና የተቀጸል ጽጌ በዓላት የአከባበር ስርዓትን ሰርቷል። የአፄ መስቀል ተብሎ መስከረም 10 ቀን በቤተክርስቲያን በድምቀት የሚከበረው ነው። በተለይ አዲስ አበባ ከፍተኛ የቤተክርስቲያን የመንግስት አባላት በተገኙበት በልዩ ስነ ስርዓት በቅድስት ሥላሴ ካቴድራል በየዓመቱ ይከበራል። የተቀጸል ጽጌ መሰረታዊ መነሻው በኦሪት ዘመን ይከበር የነበረው የአበባ በዓል ነው። በእኛ ሀገር ግን በተለይ ከአፄ ዳዊት ዘመን በኋላ በ14ኛው መቶ ክፍለ ዘመን ገደማ መስቀሉ ወደ ሀገራችን የገባበትን ዕለት መሰረት በማድረግ መስከረም 10 ቀን በዓሉ መከበሩ ተጀምሯል። አፄ ገብረ መስቀል ያበረከተው መንፈሳዊ ክርስቲያናዊ አስተዋጽኦ ታላቅ በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስና ማዕረግ ሰጥታ የመታሰቢያውን በዓሉን ኅዳር 30 ቀን ታከብራለች። ውድ ተመልካቾቻችን እንደተመለከትነው በኢትዮጵያ ለክርስትና ሃይማኖት መታወቅና መስፋፋት አስተዋጽኦ ያደረጉት ቅዱሳን ኢትዮጵያዊ ጃንደረባ ሥርዓተ ጥምቀትን፣ ሥርዓተ ክርስትናን ወደ ሀገራችን በማምጣት እንዲሁም ቅዱስ ፍሬምናጦስ ሥርዓተ ጵጵስናን፣ የአበ ነፍስ እንዲኖር፣ የማህበራት እንዲጠናከሩ፣ ቅዱሳት መጻሕፍትን ከተለያዩ ቋንቋዎች በመተርጎም እንዲሁም ደግሞ
በአክሱም አካባቢ ባለ 13 ቤተ መቅደስን በመስራት ተስዓቱ ቅዱሳን ደግሞ የግዕዝ ቋንቋን እንዲጠናከር በማድረግ የነ ቅዱስ ቄርሎስን የነ ቅዱስ ዮሐንስ አፈወርቅን የነ ቅዱስ አትናሲዮስን መጽሐፍ በመተርጎም እና አፄ ካሌብ እነ ቅዱስ ያሬድ እና አፄ ገብረ መስቀል እንግዲህ በኢትዮጵያ የክርስትና ሃይማኖት እንዲስፋፋ ካደረጉት ቅዱሳን መካከል ዋነኞቹና ቀደምቶቹ ናቸው። በቀጣይ ደግሞ የምንመለከተው እንግዲህ የጨለማው ዘመን የሚባል ዘመን ነበር። ያ የጨለማው ዘመን እንዲመጣ ያደረገው ምንድናቸው ምክንያቶቹ፣ ተጽዕኖቹ ምንድናቸው፣ ለጨለማው ዘመን መከሰት ምክንያት የሆኑት የሚሉትን ደግሞ በቀጣይ ፕሮግራማችን እንመለከታለን። ስለተከታተላችሁ እናመሰግናለን። አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የምንለቃቸው ኦርቶዶክሳዊ ትምህርቶች ቶሎ እንዲደርሷችሁ ደግሞ የደወል ምልክቷን መጫንን አትርሱ። እንዲሁም ደግሞ ላይክ፣ ሼር በማድረግ ቪዲዮአችንን ያግዙ። ስለተከታተላችሁ እናመሰግናለን። እስከ ቀጣይ ጊዜ ቸር ቆዩን። ይቆየን።